ስንጠቀልል ሰይጣን በምንድን ነው የሚዋጋው? እንዴት ነው የሚዋጋን? አንዳንድ ጊዜ ጉዳያችን የለፋንበትን የራሳችን የሆነውን ነገር የኔ ነው ብሎ ይከራከራል። የራሳችሁ የወዛችሁን የለፋችሁበትን ንጹህ እንጀራችሁን ከእጃችሁ ሊያፈርስ ይመጣል። ከእጃችሁ ሊወስድ ይመጣል። እወስዳለሁ ይላል። አንድ ጊዜ ታስታውስ እንደሆነ ይስሐቅ በጌራራ እያለ ምንጭ ይቆፍራል፣ ይወስዱበታል። የቅናት መንፈስ አደረባቸው። ከዛ በፊት መጽሐፍ ምን ይላል? ይስሐቅ እህልን ዘራ፣ በአመቱ 100 እጥፍ አፈራ፣ ሀብት አገኘ፣ በረከት አገኘ። ከዛ እዛ የነበሩ የጌራራ ሰዎች ቅናት አደረባቸው። ክፉ መንፈስ ይስሐቅን ሊያሰቃይ ክፉ መንፈስ በእነሱ ላይ ገባ። ስለዚህ ምንጭ አወጣ። ቆፍሮን ያወጣው የይስሐቅ ልጆች ናቸው፣ ባሪያዎች ናቸው የቆፈሩት። ይስሐቅ ነው ያሰራው። ከዛ በኋላ ይህ ምንጭ የኛ ነው ብሎ ተከራከሩ። አለፉት፣ አልቆፈሩ፣ እንደው አላዩ። ምንጭ ከወጣ በኋላ ምንጩ የራሳችን ብሎ ተከራከሩ። የነበረውን እውነታ የነበረውን ሂደት ተጠቀሙ። ምናልባት ይስሐቅ በዛ እንግዳ ነበረ፣ ብቸኛም ነበረ። ብቸኝነቱን አይተው የዛ ሀገር ህዝብ ተነስተው ይሄ የኛ ነው ብሎ ወሰዱበት ይላል መጽሐፍ ቅዱስ። ነጠቁት ይላል። እኔ እንደዚህ ይሰማኛል። እንደዚህ በድካማችን ላይ በልፋታችን ላይ በለፋ ነው በንጹህ እንጀራችን የሚከራከሩ ክፉ እግዚአብሔር ይደፋቸዋል። እግዚአብሔር ቁጣ በእነሱ ላይ ይሆናል። እግዚአብሔር መላእክቶቹን ይልካል፣ አሳደውም ይወጋቸዋል። ስውር የሆነ ነገር ይዘው ስውር በሆነ መንገድ ውስጥ ተደብቀው በተለያየ መንገድ ሊሆን ይችላል ተደብቀው ንጹህ እንጀራችንን፣ ንጹህ ድካማችንን፣ ላባችንን፣ ወዛችንን ሊነጥቁ የኔ ነው ብሎ ሊከራከሩ የሚመጡ ክፉዎች ይኖራሉ። እግዚአብሔር ይቀጣቸዋል። እግዚአብሔር ስለኔ እነዚህን ክፉ ይወጋቸዋል። ዝም አይልም፣ ይሟገታል። እግዚአብሔር ለልጆቹ ይሟገታል። በሰው ተጠቅሞ ሊሆን ይችላል፣ ሁኔታን ተጠቅሞ ሊሆን ይችላል፣ የተለያየ እድል ተጠቅሞ ሊሆን ይችላል፣ ወንድሜ ተጠቅሞ ሊሆን ይችላል። በእንዲህ መልክ ተደብቆ እኔም ላላውቀው እችላለሁ፣ አልገባኝም ይሆናል። እንደዚህ የሚያደርጉ ክፎችን እግዚአብሔር ይቀጣቸዋል። አንዱ የጠላት ስራ ይሄ ነው። ስለዚህ እናንተም በዙሪያችሁ ጉዳያችሁ ከሰይጣን ስራ ነፃ ነው። ጥቃት አልደረሰም። የለፋችሁትን መውሰዳችሁን ላታውቁት ትችላላችሁ። ወስዶ ይሁን። ስለዚህ በማጋለጥ ጸልዩ። አጋልጣችሁ ተቃውሙት። እግዚአብሔር ያፋችሁን ቃል ያጽናል፣ ልባቸውን በዚህ ቃል ይወጋቸዋል። በእምነታችሁ ቃል ልባቸውን ይወጋል። ርስታችሁን ትወርሳላችሁ። አስታውሳችሁ ከሆነ ይስሐቅ 1 ቆፈረ፣ 2 ቆፈረ፣ 3ኛውን ግን አልቻሉትም ይላል። ይሄ ነው መቆየት። ቀደም በመቆየት ይስሐቅ በአንደኛ ተስፋ ቢቆርጥ እንደው እንትን ብል ወደ ኋላ ባፈገፍግ ባይዋጋ ባይታገል እግዚአብሔር እድል ይሰጠኛል፣ ድል ይኖረኛል፣ አንደኛ አላሸነፍኩም፣ አንደኛ እንዲሆንብኛል፣ አንደኛ እንዲሆንብኛል፣ ሁለተኛም ሊሆንብኝ ይችላል፣ ሶስተኛም ሊሆንባችሁ ይችላል፣ አራተኛም ሊሆንባችሁ ይችላል። 5ኛ ግን ጌታ ይመጣል፣ 6ኛ ይመጣል፣ 7ኛ ይመጣል። ምክንያቱም የተማመናችሁት እግዚአብሔር ጨካኝ አይደለም። የሰውን ልጅ ከልቡ አያስጨንቅም። ሰቆቃ ኤርምያስ ነው ይህን የሚለው። የሰውን ልጅ እግዚአብሔር ከልቡ አያስጨንቅም፣ አሳዝን። ስብረታችሁን አይቶ ይመጣል። ጌታ ሲመጣስ ድል እናንተ ነው። ጉዳያችሁ ርሆቦት ይሆናል። ማንም ሊቋቋም አይችልም። ከእንግዲህ እንበዛለን፣ ከእንግዲህ እንሰፋለን፣ ከእንግዲህ አሸናፊዎች እንሆናለን የምትሉበት ማለዳ ይመጣልና ስለዚህ ጠላት ስራን እያጋለጣችሁ ጸልዩ። መንፈሳዊ ሕይወታችሁን ሊጎዳ ይፈልጋል። ሌላኛው ጠላት በምንድን ነው የሚዋጋው? የለፋችሁትን ልፋታችሁን ከእጃችሁ ሊወስድ ይመጣል። መንፈሳዊ ሕይወታችሁን ሊያደክም ይመጣል።
መንፈሳዊ ትጥቃችሁን ሊፈታ ይመጣል። አንዳንዴ በቤተሰብ ሊመጣ ይችላል። በምታውቁት በቅርብ ጓደኞቻችሁ ሊመጣ ይችላል። በቅርብ ሰዎች ጽድቃችሁን፣ እምነታችሁን ሊወስድ ሊመጣ ይችላል። እንዳትስት፣ የጠላትን ስራ እንዳትስት፣ ለመውደቅ እድል አትስጥ። አልስትም በል። ከመንገድ ውጭ የሚወጣውን ጉዳይ ለማስተናገድ እድል አትስጥ። ዞር በል። ምናልባት በቤተሰብ በኩል ቢመጣ ዞር በል። ምናልባትም በሌላ በኩል ባልጠበቀው በኩል ቢመጣም ዞር በል። ሌላ እድል ጠብቅ። እግዚአብሔር አምላክ እድልን ላንተ ይሰጣል። ይሄ ጠላት ስራ ነው። እምነትን፣ ልብህን ጠብቅ። ልጄ ልብህን ጠብቅ። ልብን ሊመታ ካለህበት መሰዊያ ሊያነሳ ካለህበት ጉልበትን ሊያደክም እምነትን ሊያደክም ተስፋ ሊያስቆርጥ ቀንና ሌሊት ይዋጋል። መጽሐፍ እንደዛ ነው የሚለው። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ሁሌ ይዞራል። ስለዚህ እምነትህን በእርሱ ላይ አድርግ። ሁሌ መዞር ታምር አይደለም። ተስፋ ለመቁረጥ ታምር አይደለም። አንተ ልብን ከጠበቅ እየዞረ ይውለታል። አንተ ከአምላክ ጋር ቀጥታ ትሄዳለህ። ጽድቅህን ጠብቅ፣ እምነትህን ጠብቅ፣ እውነትን ጠብቅ። እግዚአብሔርን እየፈራ እግዚአብሔርን እየመሰልክ እግዚአብሔርን ለማወቅ እየጓጓ ጉዞህን ቀጥል። ያኔ የድል አክሊል፣ የእውነት አክሊል ትቀበላለህ። ረቂቅ የሆነው የጠላትን ውጊያ ላለመሳት ጸልይ፣ አትሳት። በጥበብ ሂድ። ይህን ሳወራ በጥበብ በማስተዋል ማጓዝ፣ በጥበብ በማስተዋል መመላለስ አሸናፊ ያደርጋል፣ ድልን ይሰጣል። እግዚአብሔር አምላክ ሁሉን የሚችል አምላክ የሰማይና የምድር ፈጣሪ የክፉን ስራ በኢየሱስ ክርስቶስም ያፈርሰው። በዚህ ደቂቃ በወንድሞችና በእህቶች ዙሪያ ያሉ ረቂቅ የሆነው መንገድ የሚጠቀም የተኛውም የጨለማ መንግስት የፈረሰ ይሁን። የክፋት ጽዋ በኢየሱስም የተደፋ ይሁን። የክፋት ንግርትና ማላ በክርስቶስ ኢየሱስ ኪዳን ማላ እቀይራለሁ የተቀየረ ይሁን። የልጆችን እንጀራ ከእጅ ሊያጠፋ የሚመጣ ከእጅ ሊበትን የሚሰለፍ ረቂቅ የሆነው አሰራር የተጠቀመ በሰው የተመሰለ በቤተሰብ የተመሰለ ቅርብ በሆነ ጉዳይ የተመሰለ ክፉ ስራው የፈረሰ ይሁን። ጉዳዩ ይበላሽበት። አምላክ እግዚአብሔር ሆይ የልጆችን ዓይን እንድትከፍት ከልጆች ቀንበር እንድታነሳ ከልጆች ስውር የሆነ እስራት እንድትፈታ በክርስቶስ ኢየሱስ ጸልያለሁ። ስለ ዛሬ ስምህ ብሩክ ይሁን። እናመሰግናለን። ተባረኩ። በጣም አመሰግናችኋለሁ። በዚህ እውነት በዚህ ህይወት እንድትበረቱ እግዚአብሔር ያግዛችሁ። ወዳችኋለሁ። ቻው